በ2026 በአዲሱ ሕግ መሰረት እንዴት ገንዘብ የሚሰራ የዩቲዩብ ቻናል ክሬት ማድረግ እንችላለን? ብዙ ሰዎች ጀማሪዎች በአጭር ጊዜ ብቻ የዩቲዩብ ቻናል ክሬት በማድረግ ሞኔታይዝ ሆነው ገንዘብ ሜክ እያደረጉ ይገኛሉ ማለት ነው። እናንተስ ከነዛ ውስጥ አንዱ ለመሆን ዝግጁ ሆነዋል? ዩቲዩብ ቻናል ለመጀመር ፒሲ ያስፈልገኛል፣ ማይክ ያስፈልገኛል። እሱን ወደ ጎን ተውት። እናንተ የሚያስፈልጋችሁ ዩቲዩብ ቻናል ለመጀመር አሪፍ ኮንተንት ብቻ ነው ማለት ነው። አሪፍ ኮንተንት ይዛችሁ ከመጣችሁ በዩቲዩብ በአዲሱ አልጎሪዝም መሰረት ቫይራል የማትወጡበት ምንም ምክንያት የለም። በአጭር ጊዜ ውስጥ 1000 ሰብስክራይብ እና 4000 ዋች አወር ማግኘት ትችላላችሁ ማለት ነው። እና እኔም በዛሬው ቪዲዮ ደግሞ በአዲሱ ህግ መሰረት እንዴት የዩቲዩብ ቻናል ክሬት ማድረግ እንደምትችሉ ስቴፕ ባይ ስቴፕ ይዤላችሁ መጥቻለሁ ማለት ነው። ቪዲዮ ትንሽ ረዘም ሊል ስለሚችል ቪዲዮን ከመጀመራችሁ በፊት ሁላችሁም ላይክ እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጠቃሚ የዩቲዩብ ቲፖች እንዲሁም ደግሞ ኦንላይን ስራዎችን ማግኘት ትችላላችሁ ማለት ነው። አሁን ቀጥታ ወደ ቪዲዮ እንሄዳለን። መጀመሪያ ሁላችሁም ወደ ክሮም አፕሊኬሽኖች ትገባላችሁ። እኔ የማሳያችሁ በፒሲ ነው፣ ግን በስልክም ስቴፕ ተመሳሳይ ስለሆነ ችግር የለውም። ወደ ክሮማችን እንሄዳለን። ስልክም ብትጠቀሙ ወደ ክሮም አፕሊኬሽናችሁ ትገባላችሁ። ገባችሁ በኋላ ሰርች ማድረግ ወይኔልና ዩቲዩብ ብለን ሰርች እናደርጋለን። ዩቲዩብ ብለን ሰርች ካደረግን በኋላ ያው እዚህ ጋር እንደምታዩት እንደዚህ ብሎ ያመጣልናል። ዩቲዩብ.com ብሎ ሲያመጣልን እሱን ክሊክ እናደርገዋለን። እሱን ክሊክ ካደረግን በኋላ አንዴ ሪፍሬሽ ያደርግና ወደ ዩቲዩብ ይወስድናል ማለት ነው። ግን ዩቲዩብ ቻናል ክሬት ከማድረጋችን በፊት ሁላችሁም አዲስ ኢሜል ክሬት ማድረግ ስለሚጠበቅባችሁ፣ ምክንያቱም ዩቲዩብ ቻናል ክሬት የምናደርገው በኢሜል ስለሆነ ሁላችሁም አዲስ ኢሜል ምንም አካውንት ያልከፈታችሁበት ዩቲዩብ አካውንት ማዘጋጀት ይጠበቅባችኋል። ኢሜል አካውንት እንዴት ክሬት እንደምታደርጉ ፉል የሚያሳይ ቪዲዮ ቴሌግራም ቻናል ፖስት ስላደረኩላችሁ ቴሌግራም ቻናል ደግሞ ባይወላላችሁ እንዴት እንደሚከፈት በዛ መሰረት አይታችሁ መክፈት ትችላላችሁ። እንደዚህ ከከፈታችሁ በኋላ እዚች ጋር እንደምታዩት የፕሮፋይል አይከን አለች። ገጋ እንደምታዩት እሷን አንዴ ክሊክ እናደርጋታለን። የአካውንታችሁ ያው እኔ ምንም አካውንት ያልከፈትኩበት ጂሜል አካውንት ስላለኝ ይኸው እዚህ ጋር እንደምታዩት ክሬት ኤ ቻናል ነው የሚለኝ ማለት ነው። ስለዚህ ክሬት ኤ ቻናል የሚለውን ክሊክ እናደርገዋለን ማለት ነው። ክሬት ኤ ቻናል የሚለውን ክሬት ስናደርገው እዚህ ጋር እንደምታዩት መጀመሪያ ላይ ኔም አስገቡ ይለናል። የዩቲዩብ ቻናላችን የምንፈልገውን ስም እናስገባለን። ሁለተኛ ላይ ደግሞ ሃንድል ኔም ወይ ደግሞ ዩዘር ኔም አስገቡ ይለናል። ስለዚህ መጀመሪያ ላይ እኛ የምንፈልገውን ስም እናስገባለን ማለት ነው። እኔ ለእናንተ ለማሳየት ስለሆነ ዝም ብዬ ዩቲዩብ ቲፕ ብለዋለሁ ማለት ነው። እንደዚህ ዩቲዩብ ቲፕ ካልኩት በኋላ የታችኛውን ከፈለግን እናስተካክለዋለን። ተይዟል። ስለዚህ እንደዚህ ተይዟል እያለ የሚያስቸግራችሁ ከሆነ ሌሎች ሰዎች ስለከፈቱበት ነው። ስለዚህ ያሉት እናስገባና 52 ብር ሶሪ ዩቲዩብ ቲፕ ኦኬ። በመጨረሻ አልተያዘግን ከማለት ነው። ስለዚህ እዚህ ጋር ከላይ ፕሮፋይል ማስገባት ትችላላችሁ። ሰሌክት ፒክቸር የሚለውን ነክታችሁ የፈለጋችሁትን ፕሮፋይል ማስገባት ትችላላችሁ ማለት ነው። ሎጎ መስራት ደግሞ ቀላል ስለሆነ ቻትጂፒቲ የፈለጋችሁትን የዩቲዩብ ቻናላችሁን ስም ሰጣችሁ ሎጎ ጄኔሬት አድርግ ለምትሉት ምርጥ ሎጎ ጄኔሬት ያደርግላችኋል ማለት ነው። እኔ ይሄን መቀየር ስለማፈልግ ክሬት ኤ ቻናል አለው ማለት ነው። ኦኬ የዩቲዩብ ቻናላችሁን ስም ቀየሩ እያለን ነው። ተይዟል መሰለኝ። ስለዚህ እንቀይረዋለን እንጂ ዩቲዩብ ቲፕ ፋስተር ትንሽ እንጠብቀዋለን።
ክሬት አድርጎልናል ማለት ነው። ስለዚህ ቻናላችን በድጋሚ ክሊክ ስናደርገው ከላይ ፕሮፋይል አይከን ነው ቻናል ክሬት አድርጎልናል ማለት ነው። ቪው ዩር ቻናል ይለናል ማለት ነው። ስለዚህ ክሊክ እናድርገውና ይሄው ዩቲዩብ ቲፕ ፋስት የሚል ቻናል ክሬት አድርጎልናል ማለት ነው። ቻናላችሁን ከስተማይዝ ማድረግ የምትፈልጉ ከሆነ ከስተማይዝ ቻናል ብላችሁ እዚህ ጋር ላይ ኤዲት ማድረግ ትችላላችሁ ማለት ነው። አሁን ወደ ዩቲዩብ ስቱዲዮ ወስደና ይሄው ከስተማይዝ የሚለው ከነካችሁት በኋላ ዌልካም ቱ ዩቲዩብ ስቱዲዮ ይለናል። እዚህ ጋር ገብታችሁ እዚህ ጋር ከገባችሁ በኋላ እዚህ ጋር የቻናላችሁን ባነር እዚህ ጋር ማስገባት ትችላላችሁ። ምን ያክል ሳይዝ ማስገባት እንዳለባችሁ እዚህ ጋር ሁሉ ነገር ይነግራችኋል። 248 በ1152 ፒክሰል ነው። እስከ 6 ሜጋባይት መብለጥ የለበትም ይላል። እዚህ ጋር ከፍ ታደርጉት ደግሞ ፕሮፋይል ቼንጅ ማድረግ ከፈለጋችሁ እዚህ ጋር ማድረግ ትችላላችሁ። ኔማችሁንም ዩዘር ኔማችሁንም እዚህ ጋር ደግሞ የቻናላችሁን ዲስክሪፕሽን የፈለጋችሁትን መጻፍ ትችላላችሁ ማለት ነው። የፈለጋችሁትን እዚህ ጋር ማስገባት ትችላላችሁ። ቻናላችሁ ሰርች ሲደረግ መጀመሪያ ላይ እንዲመጣ ማድረግ ትችላላችሁ። እዚህ ጋር ላንጉዌጅ መምረጥ ትችላላችሁ። እዚህ ጋር ደግሞ የቻናላችሁ ዩአርኤል ነው ማለት ነው። እዚህ ጋር ደግሞ የቴሌግራም ቻናላችሁን ሊሆን ይችላል የፈለጋችሁትን ሊንክ የኢንስታግራም የፌስቡክ ሌላ ቻናል ካላችሁ የዛን ሶሻል ሚዲያ ሊንክ እዚህ ጋር ማስቀመጥ ትችላላችሁ ማለት ነው። እዚህ ጋር ኢሜል አድራሻችሁን ማስገባት ትችላላችሁ። እዚች ጋር ደግሞ እቺ ቪዲዮአችሁ ሲያልቅ ላይ የእናንተ ፕሮፋይል አይከን እዚች ጋር እንድትቀመጥ የምታደርጉበት ነው ማለት ነው። ዋናው ሴቲንግ ግን ይሄ አይደለም። መጀመሪያ ወደዚህ ዳሽቦርድ ወደሚለው እንሄዳለን። ማስተካከል ያለብን ቁልፍ ነገር ይሄ አይደለም ማለት ነው። ይሄን ነገር ካላስተካከልን ሞኔታይዝ ልንሆን ስለማንችል ቀጥታ ከታች እንደምታዩት ሴቲንግ መጥላለች እሷን ክሊክ እናደርጋታለን። ማስተካከል ያሉብን ነገሮች ይሄው እዚህ ጋር እንደምታዩት መጀመሪያ ላይ ጀነራል የሚለው ጋር፣ ሁለተኛ ላይ ቻናል የሚለው ጋር እናደርገዋለን። እንደዚህ ካደረግን በኋላ ይሄው እዚህ ጋር እንደምታዩት ካንትሪ ኦፍ ሬሲደንስ ይላል። እዚህ ጋር ነው ዋናው ማስተካከል ያለብን ነገሮች ማለት ነው። እዚህ ጋር እንደምታዩት እሱ አውቶማቲካሊ ኢትዮጵያ እንዳለን አድርጎ ነው የሚቆጥርብን። ስለዚህ ይሄን እኛ ወደ ሌላ ሀገር ወደ ዩናይትድ ስቴትስ ወደ ተለያዩ ሀገሮች ዩቲዩብ ወደሚከፍልባቸው ሀገሮች ካልቀየር ነው መጨረሻ ላይ ለፍተን ድካም ነው የሚሆነው ማለት ነው። ስለዚህ እቺን ክሊክ እናደርግና ሀገር እንቀይራለን ማለት ነው። ስለዚህ እኔ ዩናይትድ ስቴትስ ታደርገዋለሁ። ዩናይትድ ስቴትስ ካደረግነው በኋላ እዚህ ጋር ደግሞ የፈለጋችሁትን ኪወርዶች ማድረግ ትችላላችሁ። ይሄም እንደቀደሙ ቻናላችሁ ሰርች ሲደረግ ፊት ለፊት እንዲመጣ የሚያደርገው ዋነኛ ነገር ነው። እዚህ ጋር ብታስገቡ ሪከመንድ አደርጋችኋለሁ ማለት ነው። ቀጣይ ደግሞ ማስተካከል ያለባችሁ ሴቲንግ ዋነኛው ነገር እዚህ ጋር አድቫንስድ ሴቲንግ የሚለው ነው። እሱን ክሊክ ታደርጉና ቪዲዮአችሁ ቫይራል እንዳይወጣ የሚያደርገው ዋነኛው ነገር ይሄ ነው ማለት ነው። እናንተ ፖስት የምታደርጉት ቪዲዮ ለህፃናት ይድረስ ወይስ አይድረስ ነው የሚላችሁ ማለት ነው። እናንተ እዚህ ጋር እንዳለ የምትወት ከሆነ ይሄ ቪዲዮ ለህፃናት ብቻ ነው የሰራሁት እያላችሁ ነው ማለት ነው። ስለዚህ እናንተ ይሄን ቪዲዮ ይሄን ሴቲንግ ኦፍ ማድረግ አለባችሁ። ምክንያቱም እናንተ የምትሰሩት ቪዲዮ ለህፃናት ስላልሆነ እዚች ከሁለተኛ ላይ ኖ ሴት ዚስ ቻናል የሚለው ጋር እሱ ጋር ማድረግ አለባችሁ ማለት ነው። ዋነኛ ይሄን ነገር ብዙ ዩቲዩበሮች የሚሳሳቱት ይሄ ሴቲንግ ነው ማለት ነው። ሴቲንግ ካላጠፋችሁት ቪዲዮአችሁ ለምትፈልጉት ሰዎች ዩቲዩብ ሪከመንድ አያደርግላችሁም ማለት ነው። ሁለተኛው ሶስተኛው ደግሞ እዚህ ጋር እንደምታዩት ፊውቸር ኤሊጂቢሊቲ ነው። እዚህ ጋር እናንተ እነዚህን ሴቲንጎች ኦን ካላደረጋችሁ ከ15 ደቂቃ በላይ ቪዲዮ ፖስት ማድረጋችሁ ማለት ነው። እዚህ ጋር እንደምታዩት ይችን ቪዲዮ ኦቨር 15 ሚኒት ከስተም ተምኔል ኤንድ ላይቭ ስትሪሚንግ ይላል። ይሄን ሴቲንግ ካላበራችሁ ከ15 ደቂቃ ቪዲዮ በላይ ፖስት ማድረጋችሁም እንዲሁም ደግሞ ተምኔል ኤንድ ላይቭ ስትሪም ማድረጋችሁም ማለት ነው። ስለዚህ ይሄ ሴቲንግ የግዴታ ኦን ማድረግ አለባችሁ ማለት ነው። ይሄኛው ደግሞ አድቫንስድ ፊውቸር የሚለው ሴቲንግ ይሄ ሴቲንግ ቻናላችሁ ያደገ ሲመጣ ራሱ አውቶማቲካሊ ኦን የሚሆን ሲሆን ቻናላችሁ ከፍ እያለ ሲሄድ ራሱ አውቶማቲካሊ ዩቲዩብ ኦን ያደርግላችኋል ማለት ነው። ስለዚህ ይሄኛውን ሳይሆን እኛ ኦን የምናደርገው እዚህ ጋር ከላይ እንደምታዩት ሁለተኛ ላይ ያለው አለ። እሱን ክሊክ እናደርግና ቬሪፋይ ፎን ነምበር የሚል አለ። ቬሪፋይ ለማድረግ ናሽናል ያስፈልጋችሁም ፓስፖርት ያስፈልጋችሁም ፎን ነምበር ብቻ ነው ማለት ነው። ደግሞ ደስ የሚለው ነገር በኢትዮጵያ ፎን ነምበር ቬሪፋይ ማድረግ ስለምንችል ቀላል ነው ማለት ነው። ስለዚህ ቬሪፋይ ፎን ነምበር የሚለውን ክሊክ እናደርገዋለን። እሱን ክሊክ አድርጋችሁት በኋላ እዚህ ጋር ዩናይትድ ስቴትስ ይላል። እናንተ ወደ ኢትዮጵያ ተቀይሩታላችሁ ማለት ነው።
ወደ ኢትዮጵያ ካረግነው በኋላ እዚህ ጋር ስልክ ቁጥሩ አስገቡ ይላችኋል። እኔ ስልክ ቁጥሬን በዚህኛው ቻናሌ ስለተያዘብኝ እዚህ ጋር ማስገባት አልችልም ማለት ነው። በአንድ ስልክ ቁጥር አንድ አካውንት ነው ቬሪፋይ ማድረግ የምትችሉ። ስለዚህ እዚህ ጋር የእናንተ ስልክ ቁጥር 09 ብላችሁ ታስገባላችሁ። ከዛ በኋላ ኔክስት ትሉታላችሁ። ኔክስት ካላችሁት በኋላ ወደ ስልክ ቁጥራችሁ በኮድ ወይስ በሜሴጅ ወይስ በኮል ኮዱ ይገባላችሁ ይላችኋል። እናንተ በፈለጋችሁት አማራጭ መርጣችሁ ከዛ በኋላ ኮዱ ሲገባ ማስገባት ቬሪፋይ ማድረግ ትችላላችሁ ማለት ነው። ስለዚህ እኔ ቬሪፋይ ሰራር እመለሳለሁ ማለት ነው። ወደ ዩቲዩብ ዳሽቦርድ ይመለሳለሁ። እንደዚህ አድርጋችሁ ኦን ማድረግ ትችላላችሁ። ብዙ ሰዎች ምሳሳቱት ይሄን ስለሆነ እንደዚህ አድርጋችሁ ኦን ማድረግ እንዳትረሱ። ሌላው ደግሞ ወደ ዩቲዩብ ስቱዲዮአችን እንመለስና እንደዚህ አስተካክላችሁ ከጨርሳችሁ በኋላ እዚህ ጋር እንደምትዩ ሴቭ ትላለች። እሷን ክሊክ እናደርጋታለን። እንደዚህ ካደረገን ያን ኦን ካደረጋችሁ በኋላ ሁሉ ነገር አስተካክለን ጨረስን ማለት ነው። እዚህ ጋር እንደምትዩት ደግሞ የአጠቃላይ የሰራችሁ የሰብስክራይባችሁ መጠን እዚህ ጋር ካላይ ማየት ትችላላችሁ። የዋች አወራችሁንም እንደዚሁ ማየት ትችላላችሁ ማለት ነው። እዚህ ጋር አርን የሚለውን በመንካት የሰብስክራይብ መጠናችሁ ምን ያክል እንደደረሰ ዋች አወራችሁም እንደዚሁ ኤሊጂብል መጠናችሁንም እዚህ ማየት ትችላላችሁ። እኔ ምንም ቻናል አዲስ ስለሆነ 0 ሰብስክራይበር ይላል። እዚህ ጋር ሞን ኤሊጂብል ለመሆን ይሄው 1000 ሰብስክራይብ ነው የሚያስፈልጋችሁ። እንዲሁም ደግሞ በ365 ዳይዝ 4000 ዋች አወር ብቻ ነው ማለት ነው። እናም በእናንተ አሪፍ ኮንተንት ፖስት የምታደርጉ ከሆነ በቀላሉ ቬሪፋይ መሆን ትችላላችሁ ማለት ነው። ይሄን አንፈልግም የምትሉ ከሆነ ደግሞ በ90 ዳይ ውስጥ ወይም ደግሞ በ3 መንዝ ውስጥ 10 ሚሊዮን ቪው በሾርት ቪውስ ማግኘት አለባችሁ ማለት ነው። በዛም ታገኙ ከሆነ በቀላሉ ሞኔታይዝ መሆን ትችላላችሁ ማለት ነው። እዚህ ጋር ከታይ ደግሞ እቺንም ኦን ኖቲፊኬሽን ኦን በማድረግ ሞኔታይዝ ልትሆኑ ስትሉ ራሱ ኖቲፊኬሽን የሚያሳውቃችሁ ይሆናል ማለት ነው። በቀጣይ ደግሞ እንሰራላችሁ ፈልጉት ቪዲዮ ካለ ስለ ዩቲዩብ ኮሜንት ላይ ጻፉልኝ፣ እንሰራላችሁናል ማለት ነው። ይመቻችሁ።